ሰበር ዜና ጀግናው የትግራይ ሰራዊት በአዳር ቀይ ላይ መሽገው በነበሩት የ31ኛና 24ኛ የፋሽስት አብይ አህመድ ክፍለ ጦሮች እንዲሁም የደቡብና የአማራ ክልሎች ኮማንዶ ሻለቃዎች ላይ በወሰደው መብረቃዊ ጥቃት በአካባቢው የነበረውን በሺዎች የሚቆጠሩ ቅጥረኛ ታጣቂዎችና ወራሪ ኃይሎች የተደመሰሱ ሲሆኑ ከጦርነቱ ያመለጡ ታጣቂዎች ደግሞ የለቀማ ስራ እየተሰራ መሆኑን የትግራይ ሰራዊት ኮማንድ ፖስት አስታውቀዋል። በአዳር ቀይና በጨውበር የመሸገውን ኃይል የደመሰሰ ጀግናው ሰራዊታችን በዚህ ወቅት ግስጋሴውን ወደፊት ቀጥሎበት ይገኛል። እንደሚታወቀው በምዕራብ ትግራይ የተደረገውን የመጀመሪያውን ምዕራፍ ጥቃት እምባማድረ፣ ፍየል ውሃና ዲማ ሙሉ በሙሉ ነፃ ያወጣ የትግራይ ሰራዊት መብረቃዊ ጥቃት መደረጉን ይታወሳል። በሁለተኛው ምዕራፍ ደግሞ ጠላት በርከት ያሉት ኃይሎች አሰባስቦ በማይጸብሪ አካባቢ ያደረገውን ጸረ ማጥቃት በመመከት በጠላት ላይ ከፍተኛ ኪሳራ ደርሶበት ተጠናቀዋል። በዚህ ወቅት ሰራዊታችን በጠላት ላይ ከፍተኛ ኪሳራ እያደረሰ ግስጋሴውን ወደፊት ቀጥሎበት ይገኛል። የትግራይ ሰራዊት ኮማንድ ፖስት ሐምሌ 16 2013 ዓ.ም ትግራይ